ሃይ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አዲስ ቪዲዮ ይዤ መጥቻለሁ። እኔ ስሜ ብርቱካን ይባላል። የኦሮሞ ቻናል አዘጋጅ ነኝ። ዛሬ ደግሞ በአማርኛ አዲስ ቪዲዮ ይዤላችሁ መጥቻለሁ። ዛሬ አሁን እንደምታየው ይሄ የኦሮሞ ባህላዊ ምግብ ነው። ከኦሮሞ ባህላዊ ምግብ በጣም የሚወደድና በጣም ተወዶ የሚበላ ምግብ ነው። አሁን ይሄንን ላዘጋጅላችሁ ያሰብኩት አሁን በተነሳው በአለማችን ለዚህ በሽታ ኮሮና ቫይረስ በሽታ ማለት ነው ፍቱ መከላከያ ነው ብዬ ስላሰብኩ ነው ይሄን ቪዲዮ ይዤላችሁ የመጣሁት። ቪዲዮውን እንደምትወዱት ተስፋ አረጋለሁ። እንግዲህ ቀጥታ ወደ ስራው እናልፋለን ማለት ነው። ምን እንደማስፈልጉኝ አሳያችኋለሁ። አሁን ይሄ የምታዩት የተፈጨ ስጋ ነው፣ ግን እኔ ቤት ውስጥ ያለኝን ስጋ ከትፌ ነው ማለት ነው። በእጄ ነው ይሄንን የከተፍኩት። የተፈጨ ስጋ ያስፈልገናል። ነጭ ሽንኩርት በዛ ያለ ያስፈልገናል። ቃሪያ እንደዚህ የተዘጋጀ ከትፌው ነው እንደዚህ ያስፈልገናል። ጅንጅብል ያስፈልገናል ማለት ነው። ቅቤ ለማጣፈጫ ያክል ያስፈልገናል። ዘይት እዚህ ጋር ያስፈልገናል። ጨው ያስፈልገናል። እነዚህን አንድ ላይ ይዘን ወደ ስራው አብረን እናልፋለን። አብረን እንስራ። እሳቴን ለኩሻለሁ ማለት ነው። ድስቴን ጣርኩኝና ስጋ እየጨመርኩኝ ነው። ስጋው ቀድሞ መብሰል ስላለበት ስጋውን እየጨመርኩኝ ነው። ስጋው ደግሞ ከዚህ እየበሰለልን ማለት ነው። እዛ ጋር ነጭ ሽንኩርቴን እና ቃሪያዎቹን መፍጨት ስላለብኝ እሱን እናዘጋጃለን። አሁን ቃሪያውን ቀድሜ እፈጨዋለሁ ማለት ነው። ቃሪያውን ስትፈጩ ደግሞ በጣምም መድቀቅ የለበትም፣ በጣምም ደግሞ ሽርክት ማለት የለበትም። መካከለኛ አርጋችሁ ትንሽ ሸርከት አርጋችሁ ብትፈጩት ጥሩ ነው። ቀጥዬ ደግሞ ነጭ ሽንኩርቱንና ጅንጅብሉን አንድ ላይ ነው የምፈጨው ማለት ነው። እሱንም ሸርከት አርጋችሁ ድንገት ጅንጅብሉን ቢካላችሁ ለማሽኑ ትንሽ ውሃ ጠብ እያረጋችሁ ብትፈጩት አሪፍ ነው። አሁን ይሄንን እንፈጫለን ማለት ነው። እንደምታዩት ይሄው ሁለቱንም ፈጭቻለሁ። ነጭ ሽንኩርቱ እንደምታዩት ይሄው ትንሽ ሸርከት ብሏል። ከዛ ቃሪያውም ሸርከት ብሏል። እነዚህን ተራ በተራ እንጨምራለን ማለት ነው። ስጋው ከበሰለልን በኋላ አሁን ስጋው እንደበሰለልን እናያለን። ስጋውን እንደምታዩት እየበሰለ ነው። ውሃውንም መጠጥ እያደረገልን ነው ማለት ነው። ውሃውን ትንሽ መጠጥ አድርጎልን ከበሰለልን በኋላ ነው ሌላ ነገሮች የምንጨምረው። በደንብ ከበሰለልን በኋላ ከዚህ ቀጥዬ ምንድነው የምጨምረው ማለት ነው? ዘይቴን እጨምርበታለሁ ማለት ነው። ዘይቴንና ስጋው አንድ ላይ ትንሽ መብሰል አለበት። 1-2 ደቂቃ ማለት ነው። 2 ደቂቃ እንጠብቃለን። አንድ ላይ ጥብስ እናደርገዋለን እንድጣፈጥልን ማለት ነው። ቃሪያውን ስታዩት በዛ ብሎ የምሰራው እንዳቃጥለን ስለሆነ ለዛ ነው በዛ አርጌ እንትን ያልኩት። አፋኝ ኦር ኡካምሳ ይባላል። ይሄው አሁን እንደምታዩት ነጭ ሽንኩርት እየጨመርኩኝ ነው። ነጭ ሽንኩርቱና ስጋው አንድ ላይ አሁንም 1-2 ደቂቃ መብሰል አለበት። ይሄ በሀገራችን በጣም ተወዳጅ ነው። ጉንፋን ሲይዘን በጉንፋን ሰዓት እንኳን ስትበሉት በጣም ፍቱ መድኃኒት ነው። በቃ ጉንፋኑን እንዳለ ነቅሎ ያወጣላችኋል። ለዛ ነው የምወደደው። እዛ ላይ ደግሞ በሀገራችን በጣም ደስ ብሎን ተሰባስበን ምንበላና በህብረት ምበላ ምግብ ነው። በጣም ተወዳጅ ነው። ይሄው አንድ ላይ ነጭ ሽንኩርቱና ስጋው በስሏል ማለት ነው። ከዚህ ቀጥዬ ደግሞ ቃሪያውን ነው የምጨምረው። ቃሪያውና ደግሞ ጅንጅብሉ፣ ነጭ ሽንኩርቱ፣ ስጋው አንድ ላይ ደግሞ አሁንም 1-3-5 ደቂቃ አንድ ላይ መንተክተክ አለበት፣ መብሰል ስላለበት ማለት ነው።
ሽታው እንኳን በጣም ደስ ይላል። አንድ ላይ ሲጨማመር በጣም ደስ የሚል ምግብ ነው። ፍቅር የምታይበት ተሰብስበን እየተጫወትን ጓደኛሞች ተሰብስበን ደስ የሚል አመጋገብ የምንመገብ ምግብ ነው። እናንተም እንደምትወዱት ተስፋ አደርጋለሁ። እየተንተከተከ ነው፣ ትንሽ ይቀረዋል። መልሰን እንከድነውና ማስለን መልሰን እንከድናለን። እንደዚህ ነው መንተክተክ ያለበት፣ ይታያችኋል። በጣም እየተንተከተከ ነው። ሽታውን ልነግራችሁ አልችልም። በጣም ይሸታል፣ ደስ ይላል። ጨው ጨመርኩኝ ማለት ነው። ጨው እንደ ፍላጎታችሁ። ከዛ ደግሞ ቀጥዬ ይሄው ቅቤ ጨምራለሁ። ቅቤውን ስትጨምሩት በቃ ወደ መጨረሻ እየደረስኩኝ ነው። ይሄ አንድ ላይ ትክትክልና አውጥተን አቅርበን መመገብ ብቻ ነው የሚቀረን። ይሄ አንድ ላይ ስንተከተክ አቅርቦ መብላት ነው ምቀር። ንክደንና ከዛ በኋላ አሁን እጄን ታጥቤ እንጀራዬን አቀርብና ከዛ ደግሞ እንዴት እንደምበላ ወደ ማዕድ ስናቀርብ ደግሞ አሳያችኋለሁ። አብራችሁኝ ሁኑ። አሁን እንጀራዬን አቀርባለሁ ማለት ነው። እጄን ታጥቤ እንጀራዬን አቀረብኩኝ። ግን ይሄ ምግብ የምበላው በነጭ እንጀራ በበቆሎ እንጀራ ነው የምታወቀው። ግን ለጊዜው አሁን ቤቴ ውስጥ ባለው ምግብ እንጀራ ነው የምንበላው። አሁን አቀራረቡ ደግሞ እንዴት እንደሆነ አሳያችኋለሁ። ይሄ ምግብ ኡካምሳ የተባለበት ወይ ኡካምሳ ወይ አፋኝ የተባለበት ምክንያት ለምንድነው? ሽፍንፍን ተደርጎ ስለምበላ ኡካምሳ ማለት ሽፍን የሚደረግ ነገር ነው። ለምን ትኩሱ ምንም ንፋስ ሳይገባበት ያቃጠለን እንድንበላ ስለሆነ ሽፍንፍን እናረግና ኡካምሳችንን እንበላለን ማለት ነው። ሽፍን እናረገውና ከዛ አበላሉ ደግሞ እንዴት እንደሆነ አሳያችኋለሁ። ይሄ ምግብ ስትበሉ በጣም ያቃጥላል። ውሃችሁን አዘጋጅታችሁ ቀዝቃዛ ውሃ መብላት ነው በቃ እላችኋለሁ። እኔ ከወዲሁ እየቀመስኩት ነው። እንደዚህ አቅርባችሁ በአንድ ላይ ስትበሉ በህብረት በጣም ደስ ይላል፣ ይጣፍጣል። ጫወታውም ሁሉም ነገር እኔ በዚሁ ቪዲዮን ጨርሻለሁ። በጣም ይጣፍጣል። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ ተመልሼ እስከምመጣላችሁ እኔ ከዚህ እሰናበታችኋለሁ። በጣም ነው የምወዳችሁ። በሰላም ቆዩኝ። መልካም ሳምንት ይሁንላችሁ። ፈጣሪ ደግሞ ከዚህ በሽታ ይሰውረን። ባይ ባይ።